ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ አድማጭ ተመልካቾቻችን ይህ የፋኖ ድምፅ ነው። ዓለም አቀፍ ፋኖ ሚዲያ በየዕለቱ ወደ እናንተ የሚያደርሰውን የመረጃ ስርጭት እነሆ ዛሬ ቀጥሏል። በትላንትናው ዕለት በመላው የኢትዮጵያ ክርስትና እምነት ተከታዮች ዘንድ የሚከበረው የኢየሱስ ክርስቶስ የልደት በዓል ገና መሆኑን ተከትሎ የዜና ስርጭታችን ረፍት ማድረጉ የሚታወስ ነው። በተለይ ደግሞ ካለው ነባራዊ ሁኔታ አንጻር ሰዎች ተረጋግተው በሰላም በዓሉን ያከብሩ ዘንድ በማለት ነው። ወደ አድማጭ ተመልካቾች ዛሬ ከበዓል ማግስት ላይ ሆነን ወደ እናንተ የምናደርሳቸው አበይት የግንባር መረጃዎችን ነው ቀዳሚ አድርገን የምናስተዋውቃችሁ። ዋና ዋናዎቹን በቅድሚያ የነበልባል ፎገራ ክፍለ ጦር ቀጠና ከጉማራ እስከ አለም ሳጋ ጠላት በየኪሎ ሜትሩ ኃይሉን አስቀምጦ ለአጋቾችና ለዘራፊዎች እንዳናጸዳቸው ሽፋን በመስጠት ህዝቡን ቁሞ እያዘረፈ እያስገደለው እንደሆነ ይታወቃል። በመሆኑም ይህንን መግለጫ ለመስጠት ተገደናል ሲል ነበልባሉ ፎገራ ክፍለ ጦር መግለጫ ይዞ ወጥቷል። ወደ እናንተ የምናደርሰው መረጃችን ነው። በጎጃም ግንባር አፋብኃ ቴዎድሮስ እዝ ምዕራብ ቀጠና 206ኛ ኮር ከሌሊቱ 8:45 በደብረ ማርቆስ ከተማ ባደረገው የቦምብ ጥቃት በርካታ ሰብአዊና ቁሳዊ ኪሳራን በአገዛዙ ኃይል ላይ ማድረሱ ተሰምቷል። 200ኛ ኮር የሚያደርጋቸውን ትንቅንቆች አጠናክሮ የቀጠለ ሲሆን በዚህ የደፈጣ ጥቃት የተገኙ ድሎች አበይ ዝርዝር መረጃዎችን እናስቃኛቸዋለን። የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜሳው ካሳ ሁለተኛ ኮር ፊት አውራሪ ክፍለ ጦር የአገዛዙ ኃይል በቀጠናው የሚያደርገውን ትንኮሳ ተከትሎ በወሰደው እርምጃ በርካታ ድሎች ተመዝግበዋል። እንመለከታቸዋለን። በምስራቅ አማራ ቀጠና ምኒልክ ዕዝ የሚያደርገው የስቦ ማስከዳት እንቅስቃሴ ተጠናክሮ የቀጠለ ሲሆን 7 የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት የባለሽርጡ ክፍለ ጦርን መቀላቀላቸው ተሰምቷል። እንመለከተዋለን። ጤና ይስጥልን በድጋሜ ውድ አድማጭ ተመልካቾቻችን የዛሬ እኩለ ቀን ፋኖ ዜና ጥንቅራችንን በማስደመጥ እንጀምራለን። ወንዳለ ቢክስ ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ቀዳሚው የምስራቅ አማራ ቀጠና መረጃችን እንሸጋገራለን። የአፋብኃ ምኒልክ ዕዝ አሃዶች ከአፋሕድ የተለያዩ አሃዶች ጥምረት በተለያዩ ወረዳዎች ድል በማስመዝገብ በርካታ ቀጠናቸውን መቆጣጠራቸውን ይታወቃል። ይህን መረጃ ወደ እናንተ ምናደርሰን ነበር። ይሁንና ዘግይቶ በደረሰ መረጃ መሰረት የአፋብኃ ምኒልክ ዕዝ የንጉስ ሚካኤል ኮር ያስመዘገባቸው ድሎች በይደር ተቀምጠው የነበረ ሲሆን በትላንትናው ዕለት የምኒልክ ዕዝ መረጃውን ይፋ አድርጓል። በሶስት ኮሮች ማለትም ንጉስ ሚካኤል አሊ ኮር፣ ልጅ ኢያሱ ኮርና ደጋው መብረቅ ኮር እንዲሁም የዕዙ ልዩ ዘመቻ አርብ በሆነችው በላጎ ተወራሪ ሻለቃና ከአፋሕድ የተለያዩ አሃዶች በጥምረት ደቡብና ምዕራብ ወሎ ቤት አማራ ቀጠናዎች ላይ ታህሳስ 28 ማለዳ ጀምሮ በተመሳሳይ ሰዓት በተጀመረው ማጥቃት በርካታ ወታደራዊና ፖለቲካዊ ዲፕሎማሲያዊ ድሎች መጎናጸፋቸውን መዘገባችን ይታወሳል። በመሆኑም የአፋብኃ ምኒልክ ዕዝ አሃዶችና አፋሕድ የተለያዩ አሃዶች ጥምረት ነጻ ቢወጡ የቤተ አማራ የወረዳና ታዳጊ ከተሞችን ዝርዝር ይፋ ባደረገበት መግለጫው ጃማ፣ ከለላና ልጓማ እንዲሁም ደብረ ዘይት ከተሞች በአፋሕድ አሃዶችና አፋብኃ ንጉስ ሚካኤል አሊ ኮር ጥምረት ለገሄዳ፣ ገነቴና ሳይንት ደንሳ ከተማ በንጉስ ሚካኤል አሊ ኮር እንዲሁም ተንታ ጅባር፣ ልጅ ኢያሱ ኮርና የደጋው መብረቅ ኮር እና ልዩ ዘመቻ በላጎ ሻለቃ በጋራ በመሆን ነጻ ማውጣታቸው ይታወሳል። በዚህም የምኒልክ ዕዝ አሃዶች በጥምረት ባደረጉት ከባድ ማጥቃት የወረዳ ከተሞችን ጨምሮ በርካታ የፋሽስቱ አገዛዝ ሰራዊት ተሽከርካሪዎች ከነተተኳሻቸው ጋር እንዲሁም የቡድንና የነፍስ ወከፍ መሳሪያዎችን ማርከዋል። ተጠናክሮ በቀጠለው በዚሁ ተጋድሎ ታዲያ የንጉስ ሚካኤል አሊ ኮር ከትላንት በስቲያ በወጣው ዘገባ የተገኙ ዝርዝር መረጃዎች በይደር መተዋቸው የሚታወስ ሲሆን 25 ክላሽ፣ 10710 የክላሽ ተተኳሽ፣ 3 ወታደራዊ መገናኛ፣ ጠላት ለበዓል ያዘጋጃቸው 4 በሬዎች በምርኮ ገቢ ሆነዋል። 5 ሚሊሻዎች ሲማረኩ አጠቃላይ ከ59 በላይ ጥምር ጠላት ተደምስሷል። የፖሊስ ኮማንደሩን ጨምሮ ከ37 በላይ የሚሆኑት ቆስለዋል ብሏል። ተጠናክሮ በቀጠለው ተጋድሎ የልጅ ኢያሱ ኮር የጎፍ ክፍለ ጦር ታህሳስ 28 ለ29 2018 አጥቢያም በክፍለ ጦሩ ምክትል ዘመቻ አርበኛ እሸቱ በላይ ፊት አውራሪነት ከክፍለ ጦሩ ስበርና መብረቅ ሻለቃዎች የተውጣጡ አናብስቶችና የክፍለ ጦር ቃኝ አባላት በጉጉፍቱ ካቤና ሰኞ ገበያ ወደ ጠላት ካምፕ ዘልቆ በመግባት ሶስቱንም ታዳጊ ከተሞች የተቆጣጠሩ ሲሆን ጠላት አንድም ጥይት ሳያፈነዳ በየአቅጣጫው እግሬ አውጭኝ ያለ መሆኑ ተሰምቷል። ከንጋት ጀምሮም ሰኞ ገበያና ጉጉፍቱ ከተማ ለቀጣይ ኦፕሬሽን ያመች ዘንድ መሰራት ያለበት ወታደራዊ ስራ ጨርሰው ሲወጡ ካቤ ከተማ አሁንም በአናብስቶቹ የጎፍ ክፍለ ጦር ቁጥጥር ስር ይገኛሉ ሲል የምስራቅ አማራ ቀጠና ምኒልክ ዕዝ በትላንትናው ዕለት ይፋ ያደረገው መረጃ ነው። ወደ እናንተ ባለማድረሳችን ምክንያት ዛሬ በይደር ልናደርሳችሁ ወደናል። ወደ ሌሎች አበይት አሁናዊ መረጃዎች ስንሸጋገር ግን 7 የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት አባላቶች የባለሽርጡ ክፍለ ጦርን መቀላቀላቸው ተሰምቷል። የብልጽግና አገዛዝ መከላከያ ሰራዊት 11ኛ ዕዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አሃድ የሆኑ 7 አባሎቹ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል።
የፋሽስቱን አገዛዝ ብልጽግና ወደ ውጊያ ጨምሮ በብዙ የጦር ግንባሮች የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረሱ ተግባር ደግሞ አመርቂ ውጤት እየተመዘገበበት ይገኛል። መዳረሻችን ድልና ነጻነት የሆነ የአማራ ህዝብ ተጋድሎ ተጠናክሮ ይቀጥላል ሲል የምስራቅ አማራ ቀጠና ምኒልክ ዕዝ መረጃን አጋርቷል። ወደ ጎንደር ተሻግረናል። የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜይሳው ካሳ ሁለተኛ ኮር ፊት አውራሪ ክፍለ ጦር የአገዛዙ ጥምር ኃይል መነሻውን ምዕራብ ጎንደር አዳኛ ገር ጫቆ ወረዳ ከተማ ነጋዴ ባህር በማድረግ አርሶ አደሩን ትጥቅ ለማስፈታትና የፋኖ ቤተሰቦች የፋኖ ደጋፊዎች በሚል አጀንዳ ሰበብ በመፍጠር ለመዝረፍና ጥቃት ለመፈጸም ወደ ጃኖላ ማርያም እንቅስቃሴ ያደረገ ሲሆን ነበልባሎቹ የሜሳው ካሳ ልጆች የፊት አውራሪ ክፍለ ጦር ታጥቅ ብርጌድ ሁለተኛ ሻለቃ በአርበኛ ባቤ በረ የተመራ ቀድሞ መረጃውን በመከታተል አስፈላጊውን ዝግጅት በማድረግ ጠላት ወደ ቀጠናው ከገባ በኋላ ሙት ወረዳ ላይ ከበባ ማድረግ አይቀጡ ቅጣት ተቀጥቶ የደረሱልኝ ጥሪ የቀባጠረ ሙትና ቁስለኛ ሆኖ እየተዝረከረከ ያሰበውን ሰይጣናዊ ተግባር አንዳችም ነገር ማድረግ ሳይችል አፍሮና ተቀጥቅጦ ወደመጣበት ሊመለስ ችሏል ብሏል። በአውደ ውጊያውም 22 ሙት 13 ቁስለኛ አንድ ሚሊሻ እስከ ሙሉ ትጥቁና 7 የነፍስ ወከፍ መሳሪያ መማረክ መቻሉን የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የመይሳው ካሳ ሁለተኛ ኮር ህዝብ ግንኙነት ኃላፊ ፋኖ ምህር አስተውል አምሳሉ መረጃውን አጋርቶናል። ወደ ጎጃም ተሻግረናል። በደብረ ማርቆስ አመርቂ ድል ተመዝግቧል። የቴዎድሮስ ዕዝ 206ኛ ኮር ከሌሊቱ 8:45 በደብረ ማርቆስ ከተማ ባደረገ የቦምብ ጥቃት 7 ሚሊሻዎችና አርማ ብተና ሲገደሉ 9 አርመኔው ሰራዊት 206ኛ ኮርን ተቀላቅለዋል። 206ኛ ኮር ከሌሊቱ 8:45 በደብረ ማርቆስ ከተማ ከጎተራ ወደ ወንቃ ሚኒሻና አርማ ብተና ጭኖ ሲንቀሳቀስ በነበረ ኦባማ መኪና ላይ በፈጸመ የቦምብ ጥቃት 7 የአርማ ብተናና ሚሊሻዎች ሲገደሉ 9 የሚሆኑት ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ገብተዋል። ለሶስት ተከታታይ ጊዜ በቀን በምሽትና በሌሊት ጠላትን በተለየ ሁኔታ ተከታትሎ በቦምብ ያጋየው 206ኛ ኮር 15 የሚደርሱትን በመግደል 14 የሚሆኑትን ከባድ ቁስለኛ በማድረግ በደብረ ማርቆስ መሃል ከተማ ጀብድ እየፈጸመ የአርመኔው ሰራዊት ጭንቅ ውስጥ ከቶታል ተብሏል። ይህ በእንዲህ እንዳለ የአርመኔው ሰራዊት በማደን አስደናቂ ጀብዱ እየፈጸመ የሚገኘው ኮሩ በተመሳሳይ በስቦ ማስከዳት የጠላትን ኃይል ያፈራረሰው ሲገኝ በ24 ሰዓታት ውስጥ 9 የጠላት ኃይልን ስቦ ማስከዳት ችሏል። በላይ ነው ተስፋው የተባለ አርማ ብተና አባል ከደብረ ማርቆስ ወጥቶ 14ኛ ክፍለ ጦርን ሲቀላቀል ስጦታው አንተነህ የተባለ የ52ኛ ክፍለ ጦር አንደኛ ሬጅመንት ሻምበል 2 አባል የሆነው ደግሞ 2 ክላሽ በመያዝ 24ኛ ክፍለ ጦርን ተቀላቅሏል። ከቀናት በፊት በ206ኛ ኮር 24ኛ ክፍለ ጦር አስደናቂ ጀብዱ ፍርዝርሷ ከወጣቸው የ5ኛ ክፍለ ጦር አባሪ ሚኒሻ ከነበሩት መካከል ደግሞ አይተነው ስንቴ 5ኛ ቀበሌ፣ የዓለም ዘውድ ባንቴ ስናን ማርያም ቀበሌ፣ ባወቀ ትፈሪ ደብረዘይት ቀበሌ፣ ብሩክ ሞሌ ከዳንጉሌ ቀበሌ፣ ውባረግ ባይሌ ዳንግሌ ቀበሌ፣ አትንኩት አበባው ከዳንግሌ ቀበሌ፣ ጌታሰው ሞንዬ ከዳንግሌ ቀበሌ ነዋሪ የነበሩ ሚኒሻዎች የ206ኛ ኮር 4ኛ ክፍለ ጦርን ተቀላቅለዋል። በተጠናከረው መንገድ የጠላትን ኃይል ያፈራረሰ ወይም ያስከዳው 206ኛ ኮር በሁለት ወራት ውስጥ 58 የአርመኔው ሰራዊት አባላትን በጥሩ ስነ ምግባር የተቀበለ ሲሆን ይህንን ተግባር አጠናክሮ እንደሚቀጥል ኮሩ አስታውቋል። የ206ኛ ኮር ህዝብ ግንኙነት መምሪያ ይፋ ባደረገው መረጃ የነበልባሉ ፎገራ ክፍለ ጦር መግለጫ ይዞ ወጥቷል። የአማራ ህልውና አደጋ ገጥሞ ትግል ተጀምሮ ከ2 ዓመት በላይ የተካሄደ እንደሆነ ያወሳው መግለጫው ይሁንና የደረሰው ግፍ በዓለም ታይቶ የማይታወቅ ፍጹም አረመናዊነት የታየበት በመሆኑ የአብዮቱ አጀማመር የሽምቅ ውጊያ አነሳስን ያልጠበቀ ሁሉም በየሰፈሩ የየራሱን ድርጅቱ ወጥኖ በመሰለው የትግል ስልት ሲመራ ቆይቷል። ይህንን ሁኔታ የተረዱ አንዳንድ በሳል የአማራ ታጋዮች ትግሉ ውጤታማ ይሆን ዘንድ በየቀበሌ ያሉትን ጥቃቅን ድርጅቶች አንድ ላይ ሰብስበው በሻለቃ በክፍለ ጦር አዋቅረው ክፍለ ጦሮችን አጣምረው ኮር መስርተው ኮሮችን ደምረው እዝ አድርገው እዞችን ደግሞ አንድ አድርገው አንድ የአማራ ጦር ገንብተው በተጨማሪም ይህንን የአማራ ጦር የሚመራ አንድ መሪ ድርጅት ተገንብቶ አማራ ብሎም እንደ ሀገር የገጠመንን ችግር ለመቅረፍ እንደ ዓለምም የሰው ልጅ የገጠመውን ውስብስብ ችግር ለመፍታት የመፍትሄ አካል ለመሆንና ምድር ተፈጥሯዊነቷን ጠብቃ ለሰው ልጅ ምቹ መኖሪያ ሆና ትቀጥል ዘንድ አስተዋጽኦ ለማበርከት እየተሰራ መሆኑ ይታወቃል ብሏል። ይሁንና ትግሉ በዓለም ዘንድ ባልተለመደ መልኩ በየቀበሌው የተጀመረ በመሆኑ ጠላት ሰርጎ ገቦችን እንደ ልቡ በማስገባቱ አንድ ወጥ ድርጅት ሲመሰረት ቀላል የማይባል ፈተና መኖሩ መራር እውነታ ነው። በተለይ ልክ አሁን እንዳለንበት ጊዜ እነዚህም በራሳቸው አመራር ሲመሩ የነበሩና ጠላት እጁ ያለባቸውን አደረጃጀቶች ቀላቅለው በአንድ እዝ ለማንቀሳቀስ በሚሰራበት ሂደት ላይ ብዙ አፈንጋጮችና ብዙ ፈርጣጮች መኖራቸው ይጠበቃል። እነዚህ የቀበሌና የሰፈር መንግስቶች መንግስታቸው ሲፈርስ አኩርፈው ወደ ዘረፋና እገታ መግባታቸው ግልጽ ነው። በተጨማሪም ጠላት ብልጽግና የፖለቲካ ትርፍ ለማግኘት ይህንን ሁኔታ እንደ መልካም አጋጣሚ በመጠቀም የራሱን ዘራፊ ቡድኖች አቋቁሞ ዘረፋና እገታውን አጧጥፎታል። በተለይ እንደ ነበልባሉ ፎገራ ክፍለ ጦር ቀጠና ከጉማራ እስከ አለምሳ ጋር ጠላት በየኪሎ ሜትሩ ኃይሉን አስቀምጠው ለአጋቾችና ዘራፊዎች እንዳናጸዳቸው ሽፋን በመስጠት ህዝቡን ቁሞ እያዘረፈ እያስገደለው እንደሆነ ይታወቃል። በመሆኑም ህዝቡ ይህንን ተረድቶ በጠላት ብልጽግና ላይ መነሳት እንዳለበት እናሳስባለን።
እኛም እንደ ክፍለ ጦር ችግሩን ለመቅረፍ ቅድሚያ ለሌቦች ሽፋን የሚሰጠውን የብልጽግና ወታደር ላይ እርምጃ በመውሰድ ህዝባችን ከዘራፊዎችና አጋቾች ለመከላከል እየሰራ እንደሆነ በያሰሞን ያደረግነው ሌባ የማጽዳት ዘመቻ ማሳያ ነው ብሏል። እነዚህ ብልጽግና ርካሽ የፖለቲካ ትርፍ ለማግኘት ያደራጃቸው ዘራፊ ቡድኖች በቀጠናው አባታቸው ብልጽግና ከሌለ ህልውናቸው ያከትመዋል። አካባቢውን ከብልጽግና ዘራፊዎች፣ አጋቾች ነጻ ለማድረግም የህዝቡ ተሳትፎ ከፍተኛ ሚና ስላለው ህዝባችን ቀጣይ ፋኖ በሚሰጠው አቅጣጫ መሰረት የሌቦችን አባት ብልጽግናን ለማጥፋት እንድትተባ በሩን እያሳሰብን ቀጣይ ለምናካሄደው ሌባ ብልጽግናን የማጥፋት ዘመቻ መረጃ መስጠት በመዝመትም ጭምር እንድትሳተፉ እናሳስባለን ብሏል። የአፋባ ሰሜን አማራ ቀጠና በላይ እዝ የሜጀር ጀነራል ባንታ ባት አንደኛ ኮር ነበልባሉ ፎገራ ክፍለ ጦር ህዝብ ግንኙነት ዘርፍ ኃላፊ ፋኖ መምህር አብዬ መልኬ ባጋራን መረጃ መሰረት ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾች የዕለቱ መዋዕለ ፋኖ ዜና ጥንቅራችን በዚሁ ተጠናቋል። አብራችሁ ቆይታ ያደረኩት ወንዳለ ቢክስ ነኝ። መረጃዎቹን ስላደመጣችሁ አብራችሁን ስለቆያችሁ ወደፊትም ስለሚኖረን የአብሮነት ጊዜ እጅግ አድርገን እናመሰግናለን። በያላችሁበት ቸር እንዲገጥማችሁ ተመኝቻለሁ። ሰላም